ቪዲዮ ኤዲተር፣ ግራፊክ ዲዛይን በአጠቃላይ ኮንተንት ክሬተር ለመሆን ካሰባችሁ ወይም ከሆናችሁ የግዴታ እነዚህ 3 ወሳኝ አፕሊኬሽኖች ያስፈልጓችኋል። አሁን እንዴት አድርጋችሁ መጠቀም እንደምትችሉ ቀለል ባለ መንገድ ያሳያችኋለሁ። በዚህ ቻናል ግን ስለ ቪዲዮ ኤዲቲንግ ከዜሮ ጀምሬ ስለማሳያችሁ ቀድሜ እነዚህን አፕሊኬሽኖች ካወቅናቸው ኤዲቲንጋችንን በጣም ስለሚያቀሉልን ቀድሜ ያሳውቃችሁ ብዬ ነው። ለቻናሉ አዲስ ከሆናችሁ ደግሞ ሰብስክራይብ አድርጋችሁ ይሄን ቪዲዮ ሁላችሁም ላይክ አድርጋችሁ ጀምሩት። እንዴት አድርጋችሁ መጠቀም እንደምትችሉ ደግሞ የሶስተኛው በጣም ወሳኝ አፕሊኬሽን ነው እንዳልኳችሁ። ከመጀመሪያው ቀለል ካለው ላሳያችሁና ሁሉንም እያንዳንዱ አሳያችኋለሁ። የመጀመሪያው አፕሊኬሽን ላሳያችሁ። የመጀመሪያው አፕሊኬሽን ስትከፍቱ እንደዚህ ያመጣላችሁ። እንግዲህ በጣም ወሳኝ አፕሊኬሽን ነው። ከመጀመሪያው አንስቼ የምጠቀመው አፕሊኬሽን ነው። የምንድነው የሚጠቅማችሁ? እናንተ የተለያዩ ፎቶዎች ሊሆን ይችላል፣ ሎጎዎች ሊሆን ይችላል፣ አውርዳችሁ ከባክግራውንድ የማትፈልጉ ፓርት ካለ እሱን ጽድት አድርጎ ነው የሚያጠፋላችሁ። እዚህ ጋር የምትፈልጉትን አንዱን ሎጎ ታስገባላችሁ። እዚህ ጋር አሁን ባክግራውንዱን ማጥፋት ከፈለጋችሁ ሪሙቭ ባክግራውንድ የሚል አለ። የመጀመሪያውን ትነካላችሁ። ኦብጀክቱን ደግሞ የማትፈልጉት ፓርት ካለ ደግሞ እሱን ማጥፋት ከፈለጋችሁ ሪሙቭ ኦብጀክት የሚል አለ። ኤኒዌይስ እናንተ ኤአይ ፊውቸርም ስላለው እዚህ ጋር ሞር የሚለውን ተጭናችሁ እዚህ ጋር ያሉትን ማየት ትችላላችሁ ማለት ነው ብዙዎቹን። እኔ ግን ሪሙቭ ኦብጀክት የሚለውን አንድ ጊዜ ላሳያችሁ፣ አንድ ጊዜ ተነኩታላችሁ። አሁን እዚህ ጋር አንዱን ይሄን ዩቲዩብ ሎጎ ማጥፋት ከፈለኩኝ ባክግራውንዱን ግሬን ስክሪኑን እንደምታዩት ጽድት አድርጎ ያጠፋውና ዩቲዩብ ሎጎን ብቻ ያስቀርላችኋል። ከዚያም አንድ ጊዜ ተነኩታላችሁ ከታች ያሉትን። ከዚያም ሴቭ የሚል ያመጣላችኋል። እዚህ ጋር ሴቭ የሚለውን ከታች ያሉትን ስትነኩት በቀላሉ ወደ ፋይላችሁ ያወርድላችኋል ማለት ነው። የሁለተኛው አፕሊኬሽን ደግሞ እንደምታዩት ብላክ ሆል ይባላል። ይሄም በጣም ወሳኝ አፕሊኬሽን ነው። ብዙዎቻችሁ ቲክቶክ ላይ አሁን የተለያዩ የሰዎችን ቪዲዮ አውርዳችሁ እንደገና ፖስት ስታደርጉ እስከ ወተርማርኩ ስለሚያወርድባችሁ ወይንም ፖስት ስለምታደርጉ ቲክቶክ ኮሚኒቲ ጋይድ ላይ ወተርማርክ ስለሚይዛችሁ ቫይራል ያወጣላችሁ ማለት ነው። ነገር ግን የምታወርዱትን ቪዲዮ ሊንኩን ኮፒ አድርጋችሁ እዚህ ጋር ከመካከል ላይ ጫን ብታደርጉት ያለ ወተርማርክ ጽድት አድርጎ ያወርድላችኋል ማለት ነው። ፖስት ማድረግ ትችላላችሁ። ከዩቲዩብ ሊሆን ይችላል፣ ከተለያዩ ሶሻል ሚዲያዎች ሊንኩን ኮፒ እያደረጋችሁ ያለ ወተርማርክ ጽድት አድርጋችሁ ማውረድ ትችላላችሁ። አሁን ለምሳሌ ከዩቲዩብ ልግባና ላሳያችሁ። እዚህ ጋር ከዩቲዩብ እንገባለን። እንደምታዩት እዚህ ጋር ከዩቲዩብ ከገባችሁ በኋላ እናንተ ልታወርዱ የፈለጋችሁትን አንዱን ሙዚቃም ሊሆን ይችላል የፈለጋችሁትን ቪዲዮ ሰሌክት አደርጋላችሁ። ከታይ እንደምታዩት የሸር ምልክቱን ስትጫኑት ሸር የሚለውን ጊዜ ስትጫኑታላችሁ። ከዚያም ሊንኩን ኮፒ ታደርጉና ተወጡና ከዚህ ወደ ትሄዳላችሁ። ቅድሞ ወደ አሳየኋችሁ አፕሊኬሽን ትገባላችሁ። ከዚያም ኮፒ ያደረጋችሁት ሊንክ ከመሃል ላይ ጫን ስትሉት የተወሰነ ይሄ ይሽከረከርና ጽድት አድርጎ ያወርድላችኋል ማለት ያለው ተርማይት ጽድት አድርጋችሁ ማውረድ ትችላላችሁ ማለት እንደዚህ እያደረጋችሁ መጠቀም ትችላላችሁ። የሶስተኛው አፕሊኬሽን ይሄ ስለሚጠቅማችሁ እነዚህን ቀድሜ ላሳውቃችሁ ብዬ ነው። እንደዚህ አድርጎ እንደምታዩት ከ1 እስከ 100 ይቆጥርና ያወርድላችኋል ማለት ነው። የሶስተኛውና ደግሞ ወሳኙ በጣም ለኮንተንት ክሬተሮቹ አንደኛ ወሳኝ አፕሊኬሽን ፒንተረስት ይባላል። ፒንተረስት እንግዲህ በጣም ወሳኝ አፕሊኬሽን ነው። ኤዲቲንግ ሀብዬ ከጀመርኩኝ አንስቼ ይሄን አፕሊኬሽን ነው ሁልጊዜ የምጠቀመው ማለት። እዚህ ጋር ምንድነው የምትጠቀሙት? የተለያየ ሎጎዎችን ሊሆን ይችላል፣ ፉቴጆችን ሊሆን ይችላል፣ ሳውንድ ኢፌክት ኔሞችን ሊሆን ይችላል፣ እናንተ የምትፈልጉትን ትራንዚሽኖችን ሊሆን ይችላል። ኤኒዌይስ ሁሉንም ለኤዲቲንግ እንደ ጀርባ አጥንት ብላችሁ መውሰድ ትችላላችሁ ማለት ነው። ፒንተረስትን እዚህ ጋር ሁሉ የተለያየ ባክግራውንድ ማጥፋት ከፈለጋችሁ ማውረድ ከፈለጋችሁ ባክግራውንድ እዚህ ጋር ከሰርች ምልክቱን አንድ ጊዜ ነኩና ምን ትላላችሁ? ባክግራውንድ ብላችሁ ሰርች ታደርጋላችሁ። እንደምታዩት ባክግራውንድ ስቱዲዮ ብዬ ሰርች አደርጋለሁ። ከዚያ ስቱዲዮ ባክግራውንድ ብሎ ያመጣልኛል። እዚህ ጋር የምትፈልጉት ለቪዲዮያችሁ የምትፈልጉትን ባክግራውንድ እዚህ ጋር ሰርች እያደረጋችሁ እናንተ ማውረድ ትችላላችሁ ማለት ነው። እንደ ኤግዛምፕል ያሳየኋችሁ የተለያዩ ቪዲዮዎችም አሉ። እናንተ እየቆራረጣችሁ እያወረዳችሁ ቲክቶክ ላይ ፖስት ማድረግ ትችላላችሁ ማለት ነው። እዚህ ጋር ኤዲቲንግ ብላችሁ ሰርች ብታደርጉ የተለያዩ ኤዲት የተደረጉ ቪዲዮዎች አሉ። እንደ ሳምፕል የተለያዩ የሚያስተምሩ ቪዲዮዎች አሉ። እዚህ ጋር ገብታችሁ መጠቀም ትችላላችሁ ማለት ነው። ፒንተረስት በጣም ወሳኝ አፕሊኬሽን፣ ሁሉም ኤዲተርም ሊሆን ይችላል፣ ግራፊክ ዲዛይንም ሊሆን ይችላል፣ ከሁሉም የሚጠቀሙት አፕሊኬሽን ነው። እነዚህን 3 ወሳኝ አፕሊኬሽኖች መጠቀም አለባችሁ ማለት ነው። ሊንካችሁን ከእኔ ቴሌግራም ላይ አስቀምጥላችኋለሁ። እንደምታዩቸው ሎጓቸው ይሄን ይመስላል። ሁሉንም አስቀምጥላችኋለሁ። የቴሌግራም ሊንክ ደግሞ ከታይ ዲስክሪፕሽን አስቀምጥላችኋለሁ። ለዚህ ቻናል እንግዲህ አዲስ ከሆናችሁ ሰብስክራይብ አድርጉትና ይሄን ቪዲዮ ሁላችሁም ላይክ አድርጉት። ስለ ቪዲዮ ኤዲቲንግ ከዜሮ ጀምሬ በቀጣይ ቪዲዮ ሰራላችኋለሁ። በቀጣይ ቪዲዮ እስከምንገናኝ ደግሞ ሰላማችሁ ይብዛልኝ።